ጠቅላይ ሚኒስትር ዶክተር አብይ አህመድ ከሀገር ወጣ አመለጠም። ዘመነ ካሴ አሁን ላይ አዲስ አበባ እንደሚገኝ መረጃው ደርሶናል። አሁን በጣም ነገራቶች ከቁጥጥር ውጭ ሆነዋል። ጠቅላይ ሚኒስትሩም ለጉብኝት በሚል ሰበብ ከሀገር እንደፈረጠጡላ አሁን ላይ ሙሉ አዲስ አበባ ከተማውንም መከላከያ ሰራዊቱን ሙሉ ለሙሉ ፋኖችን መቋቋም እንዳቃተው ብርሃኑ ጁላ በመግለጫም አግልጿል። እንዲሁም አሁን ላይ መከላከያ ሰራዊቱ ሙሉ ለሙሉ እንደከመናመነና ሙሉ ለሙሉ ዙሪያውን ፋኖች ከበውታል። በጥቂት ቀናት ውስጥም 4 ኪሎ በፋኖች ትጥለቀለቃለች ተብሏል። ሽመልስ አብዲሳን በእጅጉኑ ፈርቷል። መጀመሪያ በመከላከያ ሰራዊት ነበር ለማሸነፍ ያቀድነው፣ እሱን አልቻልንም። ስለዚህ ታንኩም ባንኩም በእጃችን ስለሆነ አማራውን የሚወጋ ከአማራው በገንዘብ ገዝተን ማዋጋት ጀመርን፣ ውጤት አመጣን ብሏል። አሁን መመኪያችን የገንዘብ ካዝናችን ነው በማለት አክሏል። የገንዘብ ካዝናችን እስካልነጠፈ ድረስ በቀላልና በትንሽ ብቻም ብር የአማራ ሚሊሻና አድማ ብተና እየገዛህና እያደራጀ ፋኖ ነኝ ከሚለው አካል ጋር ፊት ለፊት እያጋጠም ከዚህም ከዛም ያው ከአማራው ወገን የሆነው ማለት ነው አስፈጀዋል። ለኛ ይሄ ደስታ ነው። ቀዝቃዛ ውሃ እየተጎነጨን የምንመለከተው ቲያትር። የባይሆንማ እየተሸነፍነው መጀመሪያ ነበር። ሞክረንም አይተነዋል። ውጊያውን በእኛ መከላከያ ብቻ ለመጨረስ አቅደን መግባታችን ስህተት ነበር። በቀላሉ ነበር ያሸነፉን። አየህ ሀገር ስትመራን ጥቅሙ ባንኩም ካንኩም ያንተ ስለሆነ የባንኩን ገንዘብ ወደ ጦርነት አዋልነው፣ ለውጥም አመጣንበት። አሁን ለኛ ምቹ ሁኔታ ተፈጥሯል። ለኞት ሚሊሻና አድማ ብተና ችግር የለብንም። ያው ቢሞት ሲሞትም ይከፈል የነበረው ደሞዝ ሌላ ምልምል እያስረከበን የሚሄደው አዲስ ምልምል እያስገባ ማዋጋት ነው፣ እርስ በእርስም ማስፋጀክ ነው በማለትም ነገሩን ሚስጥሩን አውጥቶታል። አሁን በኮሌራ እንዲሁም ደግሞ በወባና በተለያዩ በሽታዎች እየሞት ያለ አማራ ቀላል እንዳይመስላችሁ። በራብ የሚያልቀውም ቀላል አይደለም። ይህንንም እንፈልገዋለን። በአጠቃላይ አባይ ያሻገር እንጂ ከሰማይ በታች ያለው ችግር አማራ ላይ ቢፈጠር እንዳላየም ማለፍ ብቻ ነው የኛ ስራ። ይህን ደግሞ እያደረግነው ነው። ለኦሮሞ የማይንበረከክም አማራ ኦሮሞን ሲያናገር አንገቱን የማያቀረቅር አማራ እንግዲህ በኢትዮጵያ ሰማይ ላይ እንዲኖር አይፈቀድለትም። ሽመልስ አብዲሳ ናዝሬት ኢሊሊ ቁጥር 2 ሆቴል ሚስጥራዊ ስብሰባ ላይ የተናገረው ነው። በጣም አስገራሚ ነገር ነው። አማራን አሁን ላይ እየሰማችሁ ትግሉ በእጅጉኑ ተቃጥፏል። ሽመልስ አብዲሳ ይህንን ነገር ቢያወራም ነገር ግን ሀቁ አሁን ላይ አዲስ አበባ ሙሉ ዙሪያን በፋኖ ቁጥጥር ስር ትገኛለችም። የ4 ኪሎ መንግስት በእጅጉኑ ከሸድሮም በዝግ ስብሰባ ውጭ ሀገር መክሯል። በዚህ ዝግ ስብሰባ ፓርላማ ላይ ብርሃኑ ጁላ ተገኝቶ መከላከያ ሰራዊቱ እየታዘዘ አይደለም፣ ከፍተኛ የሆነ የደሞዝ ጭማሪ ይፈልጋል በማለትም በግልጽ ለጠቅላይ ሚኒስትር ዶክተር አብይ አህመድን ብርሃኑ ጁላ አስረድቷል። በዚህ ዝግ ፓርላማ ስብሰባ ላይም ትንሽ ይታገሱን፣ መከላከያ ሰራዊቱም ደሞዝ እንጨምርለታለን፣ አሁን ግን በስርዓትና በጽናት ይዋጋ ቢሉም ጠቅላይ ሚኒስትሩም ብርሃኑ ጁላ እንደገለጸው ከሆነ መከላከያው ከዚህ በላይ አልዋጋም አሻፈረኝ ብሏል። ምን ይሻላል በማለትም በገራጭ ሻይቷል። ክቡራትና ክቡራን እስከ ቪዲዮ መጨረሻ አብራችሁን ስለነበራችሁ ምስጋና ከልብ ነው። ለቻናሉ አዲስ ከሆናችሁ ሰብስክራይብ፣ ቪዲዮ ላይክ እና ሼር፣ የተሰማችሁን ሐሳብና አስተያየት ኮሜንት ላይ አስቀምጡልን። ቸር ቆዩልን።